በደም ውስጥ ያለን ቆሻሻ ያጣራ በሽንት መልክ የሚያስወጣው ኩላሊት በጣም አስፈላጊ ከሆኑ የሰውነት ክፍሎች አንዱ ነው። እንደ ዓለም አቀፉ ኒውሮሎጂ ማህበር ደግሞ የደም ግፊትን ከመቆጣጠር ባለፈ በሰውነት ውስጥ ያለን የኬሚካል ሚዛን ለመጠበቅ ያግዛል። በጣም ወሳኝ የሆነው አገልግሎቱ ደግሞ ቀይ የደም ህዋስ እንዲዘጋጅ ድጋፍ ማድረጉ ነው። ስለዚህም ኩላሊት ሲጎዳ መዘዙም ብዙ ነው። በአሁኑ ጊዜ በመላው ዓለም በርካታ ሰዎች በኩላሊት ህመም ይሰቃያሉ። ከሰሃራ በታች ባሉ የአፍሪካ ሀገራት የኩላሊት ህመም በከፍተኛ ፍጥነት መጨመሩን ባለሙያዎችም እየገለጹ ነው። በኢትዮጵያም በኩላሊት ህመም ምክንያት ጥሪታቸውን ለህክምና ከመዋል ባለፈ የሰው እጅ ለማየት የተገደዱ ሰዎች በርካታ ናቸው። ህመሙ የጸናባቸው በህይወት ለመቆየት ዲያሊሲስ ወይም የኩላሊት እጥበት ለማድረግ ይገደዳሉ። ያውም ቢያንስ በሳምንት 2 ጊዜ። ይህ ደግሞ በበጎ አድራጎት ወይም በመንግስት ድጋፍ ካልተደረገ ቀላል የሚባል ገንዘብን የሚጠይቅ አይደለም። ይህ የኩላሊት እጥበት ወይም ዲያሊሲስ እክል በገጠመው ኩላሊት ምትክ በማሽን እገዛ የሚደረግ የደም ማጣራት ስራ ነው። እየተስፋፋ የበርካታ ሰዎችን ጤና እያስተጓጎለ ከሚገኘው የኩላሊት ችግር ላይ ከመድረሱ በፊት ግን የተለያዩ ጥንቃቄዎችን ማድረግ እንደሚቻል ባለሙያዎች ይመክራሉ። ታሞ ከመማቀቅ እንደሚባለውም ባለሙያዎች የሚከተሉትን 6 ወሳኝ ነጥቦች በመተግበር የኩላሊትን ጤና መጠበቅ ይችላል ይላሉ። አንደኛ፣ በቂ ውሃ ይጠጡ። ኩላሊታችንን ጨምሮ ለአጠቃላይ ሰውነታችን ጤንነት አስፈላጊ ሆነውም በቀን 8 ብርጭቆ ውሃ ይጠጡ። እንደ የስኳር በሽታ፣ የደም ግፊትና የመሳሰሉ ለበሽታው ተጋላጭ የሚያደርጉ የጤና እክሎች ካሉ ደግሞ ውሃ መጠጣት ይበልጥ ይመከራል። የቀዶ ህክምና ያደረጉ ሰዎችም ከህክምናው በኋላ በቂ ውሃ እንዲጠጡ ባለሙያዎች ይመክራሉ። ሁለተኛ፣ አልኮልና ሲጋራ ማቆም። አልኮልና ሲጋራ ከኩላሊት ጋር እሳትና ጭድ ናቸው። በመሆኑም ሁለቱም መለያየት አስፈላጊ ነው። የሚወስዱትን አልኮል መጠንም ይቀንሱ፣ ሲጋራም ማጤስም ያቆሙ። እነዚህም ማድረግ ደግሞ ለኩላሊት ብቻ ሳይሆን ለአጠቃላይ የሰውነታችን ጤና እጅግ በጣም ጠቃሚ በመሆናቸው ተግባራዊ ማድረግ ጥቅሙ ብዙ ነው። ሶስተኛ፣ ከጽዋት ከተቀመሙ ነገሮች ይጠንቀቁ። ለጤናና ለሌሎች የተለያዩ ነገሮች በቅርብ ሰዎች ወይም ባለሙያንም በሚሉ ሰዎች ምክር ከተለያዩ ነገሮች የተቀመሙ ነገሮችን ከመጠጣታችን በፊት ቆም ብለን ማሰብ ይኖርብናል። በተለይም ክብደት ለመቀነስና ለተመሳሳይ ጠቀሜታ በቤት ውስጥና በሌላም ቦታ የሚዘጋጁ መጠናቸውና ይዘታቸው የማይታወቁ የጽዋት ውጤቶችን መውሰድ ችግር ሊያስከትል ይችላል። በአሁኑ ወቅት ደግሞ ለጤና ጠቀሜታ ያላቸው ተብለው የሚዘጋጁ ጽዋትን በተመለከተ በማህበራዊ ሚዲያዎች ላይ በስፋት መረጃዎች ይሰራጫሉ። ሁሉንም ማመንም ይከብዳል። ስለዚህም እነዚህን የጽዋት ውህዶች ከመውሰዱ በፊት ሐኪሙን ማማከር ይጠበቅቦታል። ይህንን ሲያደርጉ አንድም ኩላሊቱን፣ ሁለትም ሙሉ ጤናውን ከጉዳት ይታደጋሉ። አራተኛ፣ መድኃኒቶችን ያለ አግባብ አይወሰዱ። ከሐኪም ካልታዘዘ በስተቀር መፍትሄ ነው ስለተባለ ወይም ሌሎችን ስላሻለ የትኛውንም አይነት መድኃኒት መውሰድ አይገባም። በተደጋጋሚ የሚከሰቱ ህመሞችን ለማስታገዝ አዘውትረን የምንወስዳቸው መድኃኒቶች እፎይታን የሰጡን ቢመስለንም ለጉዳት ሊዳርጉን ይችላሉ። አንዳንድ የህመም ማስታገሻዎችና ሌሎች መድኃኒቶች የተለያዩ የአካል ክፍሎችን ሊጎዱ ይችላሉ። ለዚህ አንደኛው ተጋላጭ ደግሞ ኩላሊት ነው። ስለዚህም በባለሙያ ያልታዘዘ የትኛውንም መድኃኒት ከመውሰዱ በፊት የሐኪም ምክር ማግኘት ሊከተል የሚችልን ችግር ያስቀራል። በተጨማሪም መድኃኒቶችን በባለሙያዎች ከማይሸጡባቸው ቦታዎች አይግዙም፣ አይጠቀሙም። አምስተኛ፣ ምርመራ ያድርጉ። በተቻለ አቅም ከስንት ጊዜ አንድ ጊዜ ኩላሊትን ብቻ ሳይሆን የሌሎችንም የአካል ክፍሎቻችንን ጤንነት በምርመራ ማረጋገጥ ያስፈልጋል። በዚህ ጊዜ በተለያዩ ምክንያቶች ያቆጠቆጡ ያሉ ከባድ የጤና ችግሮችን ስር ሳይሰዱ ለማወቅ ስለሚቻል በጊዜ በመታከም ለመዳን እድል ይፈጥራል። ለኩላሊት ደግሞ በተደጋጋሚ ሳይሆን ከተቻለ ባለሙያዎች በሚመክሩት የጊዜ ልዩነት ውስጥ የአልትራሳውንድ ምርመራ ማድረግ ጠቃሚ ነው። ምንም አይነት ምልክት ባይታይ እንኳን ቢያንስ ከ2 እስከ 5 ዓመት ባለው ጊዜ ውስጥ አንዴ በአልትራሳውንድ መታየት ይመከራል። ይህ ደግሞ የኩላሊትና የሌሎችን የአካል ክፍሎችን ጤንነት ለማወቅና አስፈላጊውን ህክምና እንዲሁም ጥንቃቄ ለማድረግ ያግዛል። ስድስተኛ፣ የደም ግፊቶን ይቆጣጠሩ። በአሁኑ ወቅት በዓለማችን እየተስፋፉ ካሉ ተላላፊ ካልሆኑ በሽታዎች መካከል አንዱ የሆነው ከፍተኛ የደም ግፊት አንዱ ነው። የደም ግፊት አንዱ የጤና እክል ሆኖ ሳለ መቆጣጠር ካልቻልን ሌሎች የጤና ችግሮችን ሊያስከትል ይችላል። ስለዚህም ከ40 ዓመት በላይ የሆኑ ሰዎች የደም ግፊታቸው የጨመረ መሆኑን በሚረዱበት ጊዜ ችላ ሳይሉ በቁም ነገር ሊከታተሉት ይገባል።
ከፍተኛ የደም ግፊት የምልክት አልባ የኩላሊት ችግር የመጀመሪያ ምልክት እንደሆነ ባለሙያዎች ስለገለጹ የደም ግፊትን በመቆጣጠር የኩላሊትን ጤና መጠበቅ ይቻላል። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሶ ይህንን ፔጅ ሰብስክራይብ ያድርጉ።